ለኒኩለር መሳሪያ የሚያገለግል የተብላላና የበለጸገ ዩራኒየም አሜሪካ ከቬኔዙዌላ ላይ በሚስጥር እንደወሰደች ያውቃሉ? ባለፈው ግንቦት ወር ላይ አሜሪካ፣ ዩናይትድ ኪንግደም እና ዓለም አቀፉ የአቶሚክ ኃይል ተቋም በመሆን ወደ 13 ኪሎ ግራም የሚጠጋ የበለጸገ ዩራኒየም ከቬኔዙዌላ ዋና ከተማ ወደ አሜሪካ ወስደዋል። ነገራችን ላይ አንድ ዩራኒየም ተብላልቷል ወይም በልጽጓል የሚባለው 20 በመቶ ሲደርስ ነው። 90 በመቶ ከደረሰ ደግሞ አነስተኛ የኒኩለር መሳሪያ መስራት ይቻላል። አሜሪካ ቬኔዙዌላን እንደ ደህንነት ስጋት ነው የምታያት። ከጠላቶቹ ጋር ታብራለች ብላ ነው የምታስበው። ባለፈውም ከኢራን ጋር ጦርነት ስትገባ ይህንን የበለጸገና የተብላላ ዩራኒየም ለኢራን ትሰጥብኛለች የሚል ስጋት ነበራት። በዚህም የተነሳ ይህንን ኃይል ከቬኔዙዌላ ላይ ለማውጣት ለረጅም ጊዜ ስትዘጋጅ ነበር። በፍጥነት እንድታካሄድ ያደረጋት ደግሞ ይህን ኃይሉን ከቬኔዙዌላ የመውሰድ በሚስጥር የመውሰድ ነገሩን በፍጥነት እንድታደረግ ያደረጋት በታህሳስ ወር የተፈጸመ አንድ ኢንሲደንት ነው። ታህሳስ ወር ላይ እንደምታስታውሱት የቬኔዙዌላው ፕሬዚዳንት ማዱሮ በአሜሪካ ታስሮ ነበር። አሜሪካኖችም ቬኔዙዌላ ዋና ከተማ ድረስ በመሄድ ነበር ያሰቡት። በዚህም ጦርነት ይህ ሪያክተር ያለበት ቦታ ላይ ተደርጎ ነበርና ለጥቂት ነው ከአደጋም የተረፈው ሲሉ የቬኔዙዌላ ባለስልጣኖች ተናግረዋል። በዚህም የተነሳ አሜሪካ፣ ዩናይትድ ኪንግደም እና ዓለም አቀፉ የአቶሚክ ተቋም ሆነው ይህን ነገር ለማውጣት ሲሰሩ ቆይተው ባለፈው ግንቦት ወር ላይ በተሳካ ሁኔታ ወደ አሜሪካ ወስደውታል። በመጀመሪያ ደረጃ ቬኔዙዌላ ይህንን የኒኩለር ኃይል ከየት አመጣችሁ ወይም እንዴት አገኛችሁ? እንደምታውቁት በቀዝቃዛው ጦርነት ወቅት ሀገራት መሳሪያ በማከማቸት ፉክክር ውስጥ ገብተው ነበር። በተለይ አሜሪካና ራሽያ። በዚህ ወቅት ነበር ዓለም አቀፉ የአቶሚክ ኃይል ተቋም የተመሰረተው። ይህ ተቋምም የኒኩለር ኃይልን ለበጎ ዓላማ መጠቀም የሚል ዓላማ አለው እና በዚህም የተነሳ ነበረ ቬኔዙዌላ ይህንን ኃይል ከአሜሪካ ልታገኝ የቻለችው። አሜሪካም RV1 የተሰኘ የኒኩለር ሪያክተር ሰጥታት ነበር። ይህ ሪያክተር እስከ 3 ሜጋዋት ድረስ ያመነጭ ነበረ። አሜሪካም ከዘመናት በኋላ ከቬኔዙዌላን እንደ ደህንነት ስጋት ስታያት ይህንን ለማስወጣት ብዙ ጥረት ስታደርግ ነበረ። እናንተስ ምን ታስባላችሁ? አሜሪካ ይህንን ያደረገችው ለዓለም ደህንነት አስባ ነው ወይስ ቬኔዙዌላን የማዳከም ስትራቴጂዋ አንድ አካል ነው?